ሰላም እንዴት ናችሁ? ውድ የፋኖስ አካዳሚ ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ዩቲዩብ ቻናል እንግዲህ የሚለቀው አስተማሪ ቪዲዮዎች ወደ እናንተ ሁሌም ተደራሽ እንዲሆኑ ቪዲዮውን ላይክ ከማድረግ ጀምሮ እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። እንግዲህ መጽሐፍ ቅዱስ መማር የምትፈልጉ ልጆች ታላቅ የምስራች ይዤላችሁ መጥቻለሁ። ቅዳሜና እሑድ መጽሐፍ ቅዱስን በነፃ ለማስተማር ምዝገባ ጀምረናል። ይህንን ትምህርት ገብታችሁ ለመከታተል ለምትፈልጉ ከታች በማስቀመጥላችሁ ስልክ እየገባችሁ አናግሩ ማለት ነው። በተጨማሪም ይህንን ትምህርት ከዩቲዩብ ውጪ በኦንላይን በልዩ እገዛ በግል እናስተምራለን። በግልም ሆነ በግሩፕ እናስተምራለን። ገብታችሁ ትምህርቱን መከታተል ለምትፈልጉ ከታች በማስቀመጥላችሁ ስልክ እየገባችሁ በኢሞ፣ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉኝ በአክብሮት ጠይቃለሁ። አብራችሁን ቆዩ። እሺ፣ በዛሬ ቆይታችን እንግዲህ ከዚህ ጋር የምታያቸውን ቃላት ማለት ነው እነዚህን ቃላት ከዚህ ውስጥ ባሉ ፊደላት እንዴት ይመሰረታሉ? ባለ ሁለት ፊደል ቃላት ናቸው። እንዴት ይመሰረታሉ የሚለውን ከኔ ጋር አብረን እስከ መጨረሻው በሚኖረን ቆይታ አብረን እንከታተላለን ማለት ነው። እሺ፣ የመጀመሪያው የምናገኘው ቃል ሴ ስንል ከሰቤት አምስተኛ እንወስዳለን። ከዚህ ላይ ት ስንል ደግሞ ከተቤት ስድስተኛ የተቤት ስድስተኛ እዚህ ላይ ስድስተኛ ት አንድ ላይ መውሰድ ሁለቱም ፊደል ሴት የሚል ቃል እናገኛለን። ቀጣይ ሳ ስንል ከሰቤት አራተኛ ቅድም አምስተኛ ይተናል አራተኛ ሳ እንወስዳለን። ቀጣይ ራ ስንል ደግሞ ከረቤት አራተኛ እዚህ ጋር ደች ረቤት አራተኛ አንድ ላይ ማድረግ ሳራ እንላለን። በመቀጠል ሱ ስንል የሰቤት ሁለተኛ ከዛ ቀ ስንል ደግሞ ከቀቤት ስድስተኛ የቀቤት ስድስተኛ እንደዚህ ላይ አንድ ላይ ማድረግ ሁለቱም ሱቅ እንላለን። በመቀጠል ሩ ከረቤት ሁለተኛ ከዛ ቀ ስንል ደግሞ የቀቤት ስድስተኛ ከዚህ የተወሰድናት ማለት ነው። አንድ ላይ በማድረግ ሩቅ የሚል ቃል እናገኛለን። በመቀጠል ቄ ስንል ከቀቤት አምስተኛ ቀለቤት ያላትን ቄ እንወስዳለን። ስ ስንል ደግሞ ከሰቤት ስድስተኛ የሰቤት ስድስተኛ ሁለቱን አንድ ላይ በመውሰድ ቄስ እንላለን። ቀጣይ ቃ ስንል የቀቤት አራተኛ ል ስንል ከለቤት ስድስተኛ ል አንድ ላይ ማድረግ ቃል የሚል እናገኛለን። በመቀጠል ሾ ከሸቤት ሰባተኛ የመጨረሻዋን ላ ደግሞ ከለቤት አራተኛ አንድ ላይ በመውሰድ ሾላ እንላለን። ቀጣይ ቅ ስንል የቀቤት ስድስተኛ ል ስንል ከለቤት ስድስተኛ አንድ ላይ ማድረግ ቅል እንላለን። እሺ፣ ቀጣይ ቱ ስንል የተቤት ሁለተኛ ቱ እቻት እዚህ እዛ። ቀጣይ ታ ስንል ደግሞ የተቤት አራተኛ ታ አንድ ላይ ወስደን ቱታ እንላለን። እሺ፣ በመቀጠል ደግሞ ሱ ስንል የሰቤት ሁለተኛ ሱ። ቀጣይ ስ ስንል ደግሞ የሰቤት ስድስተኛ ሁለቱ ከአንድ ቤተሰብ ነው ያሉት ማለት ነው። የሰቤት ሁለተኛ እና ሰባተኛን በመጠቀም ሱስ እንላለን ማለት ነው። ቀጣይ ቆ ስንል የቀ ሰባተኛ ቆ። ሰሎ ስንል ደግሞ የለ ሰባተኛ ሁለቱም የሰባተኛ ቤተሰብ ናቸው። የቀ ሰባተኛ እና የለ ሰባተኛ መውሰድ ቆሎ እንላለን።
ቀጣይ ሀ ሀሌታ ውሃ የመጀመሪያው ፊደል፣ ቅ ደግሞ የቀ ስድስተኛ አንድ ላይ መውሰድ እነዚህን ሀቅ 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 የሚል ቃል እናገኛለን ማለት ነው። እሺ በመቀጠል ደግሞ ስንል የቀ ስድስተኛ፣ ከዛ ቤ ስንል ደግሞ በአምስተኛ አንድ ላይ መውሰድ እነዚህን ቅቤ 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 እንላለን። ቀጣይ ቁ ስንል የቀ ሁለተኛ፣ ም ስንል ደግሞ የመ ስድስተኛ አንድ ላይ ማድረግ ቁም 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 እንላለን። ቀጣይ በ ስንል የበቤት፣ ላ ስንል ደግሞ የለቤት አራተኛ ላ አንደኛ ላይ አድርገን በላ 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 እንላለን። ቀጣይ ት የተቤት ስድስተኛ፣ ል ስንል ደግሞ የለቤት ስድስተኛ አንድ ላይ በመውሰድ ትል 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 እንላለን ማለት ነው። በመቀጠል ሳ ስንል የሰቤት አራተኛ ሳ፣ በቀጣይ ለ ስንል ደግሞ የለቤት የመጀመሪያ አንድ ላይ መውሰድ ሳለ 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 እንላለን። ቀጣይ ሞ ስንል የመ ሰባተኛ፣ ቀ ስንል ደግሞ የቀቤት የመጀመሪያ መውሰድ ሞቀ 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 እንላለን። ቀጣይ ቶ ስንል የተቤት ሰባተኛ የመጨረሻው ማለት ነው። እሺ ቶ ስንል የተቤት ሰባተኛ፣ ለቀጣይ ሎ ስንል ደግሞ የለቤት ሰባተኛ አንድ ላይ መውሰድ ቶሎ 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 እንላለን። ቀጣይ ስ ስንል ከሰቤት ስድስተኛ ስ፣ ም ስንል ደግሞ የመቤት ስድስተኛ ም አንድ ላይ መውሰድ ስም 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 እንላለን። በመቀጠል እንግዲህ ሻ ስንል የሸቤት አራተኛ፣ እዛ ቀጣይ ማ ስንል የመቤት አራተኛ አንድ ላይ ማድረግ ሻማ 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 እንላለን። ቀጣይ በ ስንል የበ ስድስተኛ፣ ረ ስንል የረቤት ስድስተኛ አንድ ላይ ማድረግ ብር 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 እንዳለን። ቀጣይ ላ ስንል የለቤት አራተኛ ላ፣ ለቀጣይ ም ስንል ደግሞ የመ ስድስተኛ ም አንድ ላይ ማድረግ ላም 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 እንላለን። ቀጣይ ሾ ስንል የሸ ሰባተኛ፣ መ ስንል ደግሞ ከመቤት የመጀመሪያ አንድ ላይ ማድረግ ሾመ 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 እንላለን። ቀጣይ ቤ ስንል የበ አምስተኛ፣ ከዛ ቀጣይ ት ስንል ደግሞ የተቤት ስድስተኛ ት፣ የበን አምስተኛ እና የትን ስድስተኛ መጠቀም ቤት 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 እንላለን። ቀጣይ ሳ የሰቤት አራተኛ፣ ከዛ ቀጣይ ቀ የቀቤት የመጀመሪያ አንድ ላይ ወሰድ ሳቀ ሳቀ ሳቀ
ሳቀ እንላለን። ቀጣይ ሳ የሰቤት አራተኛ ነው። ከዛ መ ስንል ደግሞ የመቤት የመጀመሪያ አንድ ላይ መውሰድ ሳመ 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 እንላለን። ቀጣይ ቲ ስንል የተቤት ሶስተኛ ነች እንወስዳለን። ከዛ ቶ ስንል ደግሞ አሁንም የተንቤት ሰባተኛ። ስለዚህ የተን ሶስተኛ እና ሰባተኛ በመጠቀም ምን ቃል እናገኛለን? ቲቶ የሚል ቃል እናገኛለን። ውድ የቻናላችን ቤተሰቦች እንግዲህ በዛሬው ቆይታችን ሁለት ፊደል ብቻ ያላቸውን ቃላት እየመሰረትን ከኔ ጋር አብረን ቆይታ አድርገን ነበር ማለት ነው። ቆይታችን ከተመቻችሁ ቪዲዮውን ላይክ አድርጉ፣ ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። በመግቢያችን ላይ የተናገርኩት የመጽሐፍ ቅዱስ ትምህርት ቀዳሚ ነው በነፃ መማር ለምትፈልጉ ምዝገባ ስለጀመርን ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። በቀጣይ እንግዲህ በሌላ በአዲስ ቪዲዮ እስክንገናኝ ሰናይ ቆይታ